በአራቱ ለምጻሞች የዳነችው ከተማ ማሳሰቢያ። ይህም ቪዲዮ ከ15 ዓመት በታች ለሆኑት ሊያዩት አይመከርም። አንድ ከተማ ነበረች፣ ዙሪያዋ በጠላት ጦር የተከበበ፣ በውስጧም ደግሞ በሞት ጥላ ስር የተዋጠች ሰማሪያ። ይህች ከተማ በታሪክ እጅግ አስከፊ ወደ ተባለ ስፍራነት ተቀይራ ነበር። ሰማይ እንደ ድንጋይ ድርቅ ብላባቸው ነበር፣ ምድርም እንደ ነሐስ። ከግንቡ ጀርባ ደግሞ ጨካኙ የሶሪያ ወታደር ሰይፍ ስሎ ይጠብቃቸዋል። ምንም ነገር አይገባም፣ ምንም ነገር አይወጣም። ረሃብ በምድሪቱ ላይ ነበር። የሰውን ልጅ ክብር ገፈፈ። ወላጅ እናቶች ልጆቻቸውን በፍቅር ማየት አቅቷቸው በረሃብ አይን ማየት ጀመሩ። እስቲ አስቡት፣ በዚህ ጊዜ ለውሻ የማይሰጥ የአህያ ራስ በ80 ብር እስከሚሸጥ ድረስ ኑሮ ከበደ። የሰው ልጅ ነፍሱን ለማዳል ሲል ክብሩን ጥሎ የእርግብ ኩስ ለመግዛት እስከሚሰለፍበት ጊዜ ሆነ። ተስፋ የሚባል ነገር ጠፋ። ንጉሡ ራሱ ማቅ ለበሰ። ነገር ግን ሁሉ ነገር አበቃ ሲባል የመጨረሻ ተስፋ ሲጨልም እግዚአብሔር ማንም ባልጠበቀው አቅጣጫ ታሪክ መስራት ጀመረ። የከተማው መዳኛ የመጣው ከንጉሡ አልነበረም፣ ከኃያላኑም አልነበረም፣ ከእውቀታቸው ወይም ከባለጠጎቻቸውም አልነበረም። የአንድ አገር ተስፋ፣ የሙሉ ሕዝቡ ዕጣ ፈንታ የተንጠላጠለው ማንም በማይገምታቸው ማንም በማይወዳቸው ከከተማው ውጭ በተጣሉት በአራቱ ለምጻሞች እጅ ነበረ። እንዴት ሊሆን ይችላል? የተናቁ የተጠሉ ለምጻሞች እንዴት የሶሪያን ወታደር አልፈው ሀገሪቱን ይታደጋሉ? ይህ ስለ ጦርነት ብቻ አይደለም፣ ስለ እምነት፣ ስለ ተስፋ መቁረጥ፣ እግዚአብሔር የተናቁትን መርጦ ኃያላኑን ስለሚያሳፍርበት ምስጢር ነው እንጂ። ሁለተኛ ነገሥት ምዕራፍ 7 ወዳለው ዘመን ሄደን እንመልከት። ረዛዝም ግንቦች ያሏት ሰማሪያ በቀድሞ ጊዜ ከጠላት ለመጠበቅ ነበር ግንቦቿም ያገለግሉት። አሁን ግን ወደ ውስጥ እንጂ ወደ ውጭ መውጫ የሌላት የሞት ወጥመድ ሆነዋል። ምክንያቱም የሶሪያ ሰራዊት ውጭ እንደ ደመና ሰፍረዋል። እንዲሁም ደግሞ ገብተው ሊያጠቋቸው አልፈለጉም። የሚሳብ የእባብ ስልት ነውና ስልታቸው፣ ዙሪያቸውን ከበው በረሃብ ሊያስጨንቋቸው ነውና ሐሳባቸው። የሚገባም የሚወጣም ነገር የለም። የእህል ጎተራዎቻቸው ባዶ ሆነዋል። ረሃብ በምድሪቱ ላይ እጅግ የከፋ ሆኗል። ረሃብ ክፉ ነው። ስጋም ብቻ አይደለም፣ አእምሮንም ይቦረቡራል፣ ሰብአዊነትን ያሳጣል። በከተማው የሚታይ ሰው ሁሉ አይኖቻቸው ጉድጓድ ሰርቷል፣ ከንፈሮቻቸውም ደርቋል፣ ጉልበታቸውም መራመድ አቅቶት በግንብ ስር ወድቀዋል። ቀድሞ ይሰማ የነበረው የልጆች የሳቅ ድምፅ ቀርቶ ለረሃብ የሚጮህ ድምፅ እንኳን ጠፍቷል። ለልጆቻቸው ነፍሳቸውን ይሰጡ የነበሩ እናቶች ልጆቻቸውን እንደ ምግብ ማየት ጀምረዋል። ለመስማት የሚሰቀጥጥ አስከፊ ነገር መሰማት ከተጀመረ ሰነባበተ። በዚህም ሰዓት የእስራኤል ንጉሥ ኢዮራም የአካብ ልጅ በከተማዋ ሰፊ ግንብ ላይ እየተራመደ ነው። እርምጃውስ የንጉሥ አይመስልም። ከግንብ ውጪ የሶሪያ ወታደሮች እየበሉና እየተሳለቁ ነው። ከግንቡ ውስጥ ደግሞ የገዛ ሕዝቡ በሞትና በሕይወት መሃል ይሰቃያል። እንደ መሪ የሆነ ነገር ማድረግ አለበት። እንደ ሰው ግን ምንም ማድረግ አልቻለም። ድንገት በቤተ መቅደሱ ሰንጥቆ የአንዲት ሴት ድምፅ ወጣ። ጌታ ሆይ እርዳኝ፣ ድረስልኝ ትል ነበር። ፊቷ በረሃብ ደርቆ ነበር። እርሱም እግዚአብሔር ያልረዳሽን እኔ እንዴት ልርዳሽ አላት። ሴትዮዋ ግን አልሄደችም። በረጅም ከተነፈሰ በኋላ ለመሆኑ ችግርሽ ምንድን ነው አላት። ምናልባት ባሏ ሞቶባት ይሆናል እያለ። ከሴትዮዋ የሰማው ግን ከተማይቱ የደረሰችበትን የህሊና ከርካሪ ስብራት ጥግ የሚያሳይ ነበረ። ጌታዬ አለች። ይቺ ሴት አለች አጠገቧ የቆመችን ሴት እየጠቆመች። ትናንትና እንዲህ አለችኝ፣ ዛሬ እንድንበላው ልጅሽን አምጪ፣ ነገ ደግሞ የኔን እንበላለን አለችኝ። ጸጥታ ሰፈነ። ንጉሡም የሰማውን ማመን አቃተው። የሴትዮዋ ንግግር ግን አልቆመም። በሚንቀጠቀጥ ድምፅ ቀጠለች። ልጄን ቀቀል ነው በላ ነው። ይህን ለሚሰማ አድማጭ ይከብዳል፣ ነገር ግን እውነት ነበረ። ለልጇ ነፍሷን የምትሰጥ እናት አእምሮዋ ስቶ ለረሃብ ማስታገሻዋነት ልጇን ስትጠቀም፣ ይህ ትልቅ የታሪክ ውድቀት ነበር በሰው ልጅ። ሴትዮዋ ቀጠለች። በማግስቱ በሁለተኛውም ቀን እንድንበላው ዘንድ ልጅሽን አምጪ አልኳት። እሷ ግን ደበቀችው። የሴትዮዋም ጥያቄ ፍትህ ነበር። የኔን ልጅ በልተናልና ያንቺንም ልጅ መብላት አለብን የሚል የእብደት ፍትህ። ረሃብ የሰውን ልጅ ወደ አውሬነት ብቻ አይደለም ወደ ሰይጣን ይቀይራል። ንጉሡ ይህን እንደሰማ ጮኸ፣ ልብሱንም በእጁ ወጫጨቀ። በዚህም ቅጽበት ሕዝቡ አንድ የተደበቀ እውነት ተመለከተ። ንጉሡ በውስጡ ማቅ ለብሶ ነበረ። ከላይ ካባውን የደረበው ማቅ የጸጸት የንስሐ ልብስ ነው።
ንጉሡ ብቻውን ሲያለቅስ ሲሰቃይ እንደነበረ ተረዳ። ግን ያ ለቅሶ ምንም አልቀየረም። ንጉሡ እንዲህ አለ፣ ይህን ሁሉ መከራ ያመጣው ማን ነው? አንድ ተጠያቂ ሰው መኖር አለበት ለዚህ ጉዳይ። ይህንን ሁሉ ያመጣብን እግዚአብሔር ነው። የእግዚአብሔር ወኪል ደግሞ ነቢዩ ኤልሳ ነው። የሻፋጥ ልጅ የኤልሳ ራስ ዛሬ በሰውነቱ ላይ ቢኖር እግዚአብሔር ይህን ያድርግብኝ ብሎ ማለ። ሰይፍም የታጠቀ መልእክተኛ ላከ ኤልሳን ሊገለው። ንጉሡም መልእክተኛውን ተከትሎት ከተማ መሃል ባለው ኤልሳ ቤት ተገኘ። በዚያም ሰላም አለ። የእግዚአብሔር መንፈስ በእርሱ ስላለ የሚሆነውን አስቀድሞ ያውቅ ነበረ ኤልሳ። ንጉሡም ደረሰ። በዚያም ቤት ንጉሡና ኤልሳ ተፋጠጡ። በቁጣም ንጉሡ እግዚአብሔር ይህን አደረገብን ብሎ አወራ። የቀረውንም የመጨረሻ ተስፋ አጥፍቶ ጨለማ ውስጥ ሊገባ አስቦ ነበር። ነገር ግን ኤልሳም በትንቢት ተናገረ። ነገ በዚህ ጊዜ በሰማርያ በር 1 መስፈሪያ የጣራ ዱቄት በስቅል 2 መስፈሪያ ገብስ በስቅል ይሸጣል አለው። የንጉሡም ሹም ማሾፍ ጀመረ። በሰማይ መስኮት ቢከፈት ይሄ ሊሆን ይችላልን አለው። ኤልሳም መለሰ እንዲህም አለ፣ ይህን በዓይንህ ታያለህ፣ ከእርሱ ግን አትበላም። ንጉሡና ጠባቂዎች ተመለሱ። ከተማውም እንደ ቀድሞ ነበር። በምን መንገድ እንዴት ተብሎ ሲጠበቅ እግዚአብሔር ሊሰራ ያሰበው ከከተማው ውጭ ተጥለው በሚኖሩ 4ቱ ለምጻሞች ነው። በጨለመ ጊዜ ከተማው እጅግ ጭር ብሎ ነበር። ሕዝቡም ከመድከሙ የተነሳ የለቅሶ ድምፅ እንኳን አልነበረም። ከከተማው ውጪ 4ቱ ለምጻሞች ተቀምጠው ነበር። ለምጽ ማለት ክፉ በሽታ ነው። ሰውነትን ጥፍርን ጨምሮ ያራግፋል። ከበሽታውም በላይ የሕዝቡ አመለካከት ይከብዳል። በሙሴ ሕግ ለምጻም ማለት እርኩስ ነው። ዛሬ ምሽት የሰማርያ ከተማ ዕጣ ፈንታ በእነሱ እጅ ልትወድቅ ነው። እነዚህ ሰዎች ከሁለቱ መሃል ነው ያሉት። የገዛ ወገኖቻቸው እርኩስ ብሎ በር ዘግቶባቸዋል። በሌላኛው በኩል ጠላት ሊገላቸው አሰፍስፎ ይጠብቃቸዋል። ነገር ግን ሞት እረፍት እንጂ የከፋ ነገር አይደለም። ካሉበት ሁኔታ አንጻር በረሃብ መሞት፣ በበሽታ መሞት ወይም በሶሪያ ሰይፍ መሞት፣ ምርጫው ይሄ ብቻ ነው። ከመካከላቸው አንዱ በደረቀ ድምፅ እንዲህ አለ፣ እስክንሞት ድረስ ለምን በዚህ እንቀመጣለን አለ። እንደ እብድ ሶስተኛውንም አማራጭ መረጠ። ወደ ሶሪያ ሰፈር እንውረድ አለ። እዚህም ሞት ነው፣ እድላችንን ሞክረን ብንሞት ይሻላል በሚል መልኩ። ለጥቂት ጊዜ ዝም ካሉ በኋላ ሐሳቡ በውስጣቸው እያገረሸ መጣና ተስማሙ። ተነስተው እየተንገዳገዱም መንገድ ጀመሩ። በመንገዳቸውም እንግዳ የሆነ ነገር ይሰማቸው ነበረ። የደረቀ የዛፍ ቅጠል በረገጡ ቁጥር ልባቸው እጅግ ይደነግጥ ነበረ። ከብዙ ስቃይ ከተሞላ መንገድ በኋላ የሆነው ነገር እጅን በአፍ የሚያስጭን ነበር። የሶሪያ ሰራዊቶች በዚያ አልነበሩም። ስፍራውም ታላቅ ጦርነት የተደረገበት ነበር የሚመስለው። ወደ ኋላ መለስ ስንል እግዚአብሔር በእነዚያ ደካማ እግሮች ታላቅ ድምፅ ይፈጥር ነበረ። ወደ ሶሪያ ሰፈር በቀረቡ ጊዜ በእነሱ አንድ እርምጃ እግዚአብሔር ታላቅ ድምፅን በጠላቶቻቸው ላይ ፈጠረ። የሺህ ሰረገላዎች ድምፅ፣ የሺህ ፈረሶች ኮቴ ድምፅ፣ የ100 ሺዎች ሰራዊት ድምፅ ሆኖ ተሰማቸው። የሶሪያ ወታደሮች ፈርጥጠው ከዚያ ጠፉ። ድንኳናቸውንም ወርቃቸውንና ምግቦቻቸውንም ጥለው ሸሹ። እነዚህ ለምጻሞች በደረሱ ጊዜ ይህን ሁሉ ተመለከቱ። በብዙ ምግቦችንም ተመገቡ። ወርቆችንም መሬት ቆፍረው ደበቁ። እርኩስ ብለው ያባረሯቸውን ወገኖቻቸውን ለመበቀል ጥሩ ዕድል አገኙ። ግን ዝምታው አስፈራቸው። በፍጥነት ሄደውም ነገሯቸው። ነገር ግን አላመኗቸውም። የሶሪያ ወታደሮች ወጥመድ መስሏቸው የሰማርያ ሰዎች ፈሩ። ነገር ግን አንድ ጠባቂ ልከው አረጋገጡ። በከተማው ዳግም ተስፋ ሰነቀ። ሰዎች በብዙ ሲጋፉ ስለነበረ የንጉሡ ሹም የሆነ ሰው በዚያ ግፊያ መሃል ተረግጦ ሞተ። የነቢዩ ኤልሳም ታያለህ ግን አትቀምሳትም ያለው የትንቢቱ ፍጻሜ ሆነ።